ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ አልችልም። ይቅርታ። እንዲህ ብዬ ተመልሼ ቢሆን ነው ኪሮ ሌላ እድል ትሰጡኝ ነበር። ዓለምም እንደዚህ ናት። ለኛ ሰበብ ምንም ቦታ የላትም። ተማሪነት ላይ ሪሌሽንሺፕ ላይ ሆኜ አርክሼ ነበረ። ሪሌሽንሺፑም አልቀጠለም። ሰው ትምህርቱን መቋረጥ ስላልነበረበት ወሰንኩኝ። መጻፍ ነበረብኝ የትኛውን መምረጥ እንዳለብኝ ወይም ባቆየው ይሄን እርግዝና ብዬ። ከዛ አሁን ብቀጥለው ሰዎች ያዝኑብኛል። ብዙ ነገሮችን ጻፍኩኝ፣ ግን ጊዜያዊ እንደሆኑ አሰብኳቸው። በኋላ ላይ ደግሞ ባስወጣ ብዬ የጻፍኩት ነገር እንደወስን አደረገኝ። በጣም ማንም አያውቅም። ኢን ዘ ፊውቸር ግን ፈጣሪ ያኔ የተውኩትን ነገር አሁን ስጠኝ ስለው ሳጣ ላይፍ ለኔ አልጋ ባልጋ ሆኖብኝ ሰዎች እንደ ኤልሻዳይ መሆን እንፈልጋለን ቢሉም እኔ ዲፕ ኢንሳይድ ባዶ ስሆን ታየኝ። ከዛ ጊዜያዊውን ፔን መረጥኩኝ። ያው ማነው ይታል ጎበዝ፣ ትክክለኛ ምርጫ የመረጥሽው። ትክክል። በጣም 2 ደቂቃ አለሽ። በዚህ ደቂቃ ውስጥ እናዳምጥሻለን። ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ አልችልም። ይቅርታ። እንዲህ ብዬ ተመልሼ ቢሆን ነው ኪሮ ሌላ እድል ትሰጡኝ ነበር። ዓለምም እንደዚህ ናት። ለኛ ሰበብ ምንም ቦታ የላትም። ሰበብ ከጥንት ጀምሮ የነበረ የሰው ልጆች መጥፎ ልማድ ነው። አዳም ላጠፋው ጥፋት በሔዋን አሳበበ፣ ሔዋን ደግሞ በእባቡ። ነገር ግን ያ ሰበባቸው ከገነት ከመባረር አላዳናቸው። የእናቴ መቀነት አደናቅፎ ጣለኝ፣ ሰው የለኝም፣ ገንዘብ የለኝም፣ ጊዜው አሁን አይደለም እያለን የደረደርናቸው ሰበቦች ምን ውጤት አመጡልን? የድንጋይ ሰበባችን ነው። ብዙ ሰበቦችን በደረደርን ቁጥር ሸክማችንን ከባድ እናደርገዋለን። ይህም ድንጋዮችን ተሸክሞ ተራራ ላይ ለመውጣት እንደመሞከር ነው። ያም ደግሞ ትልቁ ህልማችንን ለማሳካት የምናደርገውን ጥረት ፈታኝ ያደርግብናል። ይልቁንም እነዚህን ድንጋዮች እንደ መረማመጃ መወጣጫ ብንጠቀማቸው ያሰብነው ከፍታ በጊዜው እንደርሳለን። የማስተርስ ተማሪ ያለው ማርገዜ፣ ባመንኩት ሰው መከዳቴ፣ የገዛ የውስጤ ፍርሃት ያሰብኩትን እንዳላሳካ ከበቂ በላይ ሰበብ ነበር። ነገር ግን ራዕይ ስለነበረኝ በሲሴክሽን በወለድኩኝ በ5 ቀኔ ወደ ትምህርት ተመለስኩ። ልክ እንደ እርግዝና ጊዜ የአራስነት ጊዜንም በዶርም ውስጥ አሳለፍኩ። ጨከንኩ፣ ቀጠልኩ፣ ትምህርቴንም በጥሩ ሁኔታ ጨረስኩ። ነገር ግን ሰበብ ብደረድር ኑሮ፣ ተስፋ ብቆርጥ ኑሮ ትምህርቴን ማጨርስም ልጅ አማናዊትም ልታስመርቀኝ አትመጣም ነበር። እናንተስ ሰበባችሁ ሸክም ሆኖባችኋል ወይንስ ያሰባችሁትን ለማሳካት እንደ መነቃቂያ እየተጠቀማችሁት ነው? ይህ ድንጋይ ለሰበበኛ ሰው እንቅፋት፣ ለጨከነ፣ ለወሰነ፣ ለሚሞክር ራዕይ ላለው ደግሞ ልክ ጥሩ ግንበኛ መሰረቱን እንደሚሰራበት ህልሙን ይገነባበታል። ድንጋያችሁን አንሱ፣ ህልማችሁን ገንቡበት። አመሰግናለሁ።